ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉ ሸቃል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ላይክ እየተደረገ አይደለም፣ ሼር እየተደረገ አይደለም። ሼር አድርጉ ውዶቼ፣ እወዳችኋለሁ። ያው እንግዲህ ሁልጊዜም እነግራችኋለሁ እኔ ሰው ነኝ፣ በጣም ብዙ ጉድለቶች አሉብኝ። አረበኛ ችዬ አይደለም ወደ እናንተ ማደርሰው፣ ግን ምናልባት እናንተን እህቶቼን ቢያግዝልኝ፣ እናንተን እህቶቼን ቢረዳልኝ፣ ችግሮቻችሁን ቀለል ቢያደርግልኝ ብዬ ነው የምሰራላችሁና እናንተም ለሌሎች ሼር እያደረጋችሁ ጥያቄዎቻችሁንም እየጠየቃችሁ እኔም ደግሞ ጥያቄያችሁን ይዤላችሁ እመጣለሁ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። መልካም ቆይታ እላችኋለሁ ውዶቼ። አሁን በቀጥታ ያው የምሳሳተውን ነገር ካለ እረሙኝ ብያችኋለሁኝ። አሁን በቀጥታ ወደ የመጣንበት ጥያቄ እንሄዳለን። ተዓሊ ነድፊ ጎርፈቲ፣ ተዓሊ ነድፊ ጎርፈቲ ማለት ነይ ክላሴን አጽጂ፣ ነይ ክላሴን አጽጂ። ጎርፋ ማለት ክላስ ማለት ነው። ጎርፋ ክላስ ነው። ተዓሊ ነድፊ ጎርፈቲ ስትባይ ነይ ክላሴን አጽጂ ማለት ነው። ተዓሊ ረትቢ ጎርፈቲ ወይም ደግሞ ነይ ክላሴን አስተካክሊ። ተዓሊ ረትቢ ጎርፈቲ ማለት ነይ ክላሴን አስተካክሊ። ተዓሊ ማለት ነይ ነው ብለናል ከዚህ በፊት ማለት ነው። ተዓሊ ረትቢ ጎርፈቲ ሲሏችሁ ደግሞ ነይ ክላሴን አስተካክሊ። እንግዲህ እዚህ ጋር ያው ትእዛዝ ስለሆነ የታዘዛችሁት ጠይብ ነው የምትሉት። ጠይብ ሩሂ ነድፊ ጎርፈት በናት፣ ሂጂ የሴት አገረዶቹ ልጆች፣ በናት ማለት ሴት አገረድ ልጆች በናት ይባላሉ። ሩሂ ነድፊ ጎርፈት በናት፣ ሂጂ የሴት ልጆቹን ክላስ አጽጂ ከተባልሽ አጽድተሽ ከሆነ ካላስት ጎርፈት በናት ነደፍት፣ ካላስት ጎርፈት በናት፣ ካላስ ጎርፈት በናት ነደፍት፣ የሴቶቹን ክላስ አጽድቻለሁ፣ አጥቼ ጨርሻለሁ ብለሽ መልስ መስጠት ትችያለሽ። ካላጸዳችሁ ደግሞ ሄዳችሁ ማጽዳት ማለት ነው። ሌላው ደግሞ ሩሂ ነድፊ ጎርፈት ሸባብ፣ ሩሂ ነድፊ ጎርፈት ሸባብ የጎረምሶቹን ሸባብ ማለት ጎረምሳ ወንዶች ሸባብ ይባላሉ። ጎረምሳ ወንዶች ሸባብ ይባላሉ። ሂጂ የወንዶቹን ክላስ አጽጂ፣ ሂጂ የወንዶቹን ክላስ አጽጂ። የእንግዳ መቀበያ ደግሞ መጅልስ ይባላል። መጅልስ ይባላል። ሩሂ ነድፊ መጅልስ፣ ሊዮም ቢጂ ዱፍ፣ ሊዮም ቢጂ ዱፍ። ሂጂ የእንግዳ መቀበያውን አጽጂ። ዛሬ እንግዳ አለብን። ዱፍ ማለት እንግዳ ነው። አዚማ ፕሮግራም ነው። አዚማ ፕሮግራም ነው። ዱፍ ከሆነ እንግዳ ነው። እሊሁም ቢጂ ዱፍ። ነድፊ መጅልስ፣ ነድፊ መጅልስ ረጃል፣ እሊሁም ቢጂ ዱፍ። ነድፊ መጅልስ ረጃል። መጅልስ ረጃል ማለት የወንዶቹ የእንግዳ መቀበያ ነው። መጅልስ ረጃል የወንዶቹ የእንግዳ መቀበያ ነው። አጽጂ መጅልስ፣ ነድፊ መጅልስ ረጃል ከተባልሽ የወንዶቹን የእንግዳ መቀበያ አጽጂ እየተባልሽ ነው ማለት ነው። ሩሂ ነድፊ መጅልስ ልሐሪም፣ ሩሂ ነድፊ መጅልስ ልሐሪም። ሂጂ የሴቶቹን የእንግዳ መቀበያ አጽጂ፣ ሂጂ የሴቶቹን የእንግዳ መቀበያ አጽጂ እየተባልሽ ነው ማለት ነው። መጅልስ ልሐሪም የሴቶች የእንግዳ መቀበያ ነው። መጅልስ ልሐሪም የሴቶች የእንግዳ መቀበያ ነው። ወንድና ሴት እዚህ ሀገር በአንድ አይደለም የሚቀመጠው፣ ወንድ ለብቻ ሴት ለብቻ ነው። ሌላው ደግሞ ብዙራ ወይም ደግሞ አልአጥፋል፣ አልአጥፋል ይላሉ። አጥፋል ብዙራ ወይም አጥፋል ወይም ደግሞ አልአጥፋል፣ አጥፋል ልጆች ናቸው። አጥፋል ልጆች ናቸው። እያል ይላሉ አንዳንዶቹ። አውላድም ይሏቸዋል ጥርቅ አድርገው። አውላድ ግን ወንድ ልጆች ናቸው። ወንድ ትንሽ ልጆች አሉ አይደል? ወንድ ልጆቹ አውላድ ይባላሉ። አውላድ ይባላሉ።
በናት ደግሞ ልጃገረድ ሴቶች፣ ያላገቡ ልጃገረድ ሴቶች በናት ይባላሉ ማለት ነው። ሆርማ ወይም ደግሞ ኒሳ፣ ሆርማ ወይም ኒሳ ምንድነው? ሴት። ሆርማ ወይም ኒሳ ሴት። ሌላው ደግሞ ኢንሳን ወይም ደግሞ አሐጥ ወይም ነፈር። ኢንሳን፣ አሐጥ፣ ነፈር እነዚህ የሰው ስሞች ናቸው። የሰው ስሞች። ፊያህጥ ሰው አለ። መጅልስ ፊያህጥ እንግዳ ምንድን ነው? እንግዳ ክላሱ ሰው አለ። እንግዳ መቀበያው ሰው አለ ልትባይ ትችላለሽ። ሐማም ፊያህጥ፣ ሐማም ፊያህጥ ሽንት ቤት ሰው አለ። ሐማም ፊያህጥ ሽንት ቤት ሰው አለ ተብለሽ ልትጠየቂ ትችላለሽ። ኢ ፊያህጥ አዎ ሰው አለ። ኢ ፊያህጥ አዎ ሰው አለ። ፊ ነፈር ሰው አለ ብለው ይጠይቃሉ። ማፊ ነፈር ሰው የለም። ማፊ ሐጥ ሰው ከሌለ ማፊ ሐጥ ብል ምንም ሰው የለም እንደማለት። ማፊ ሐጥ ማንም ሰው የለም ብላችሁ መመለስ ትችላላችሁ ማለት ነው። ሌላው ደግሞ አውላድ ወንድ ልጆች ብያችኋለሁኝ። ሸባብም ጎረምሳ ብያችኋለሁኝ። እንግዲህ ፊያህጥ መፊያህጥ የሚለውን ነገር ያው ገለጽኩላችሁ። አብሽሩ፣ ጠንክሩ። በዋናው በትልቁ በሉሉ ቻናሌ ላይ ደግሞ ቢሮ መሄድ የምትፈልጉ እህቶቼ በጣም ወሳኝ አረብኛ ሰርቻለሁ። እንግዲህ በሌላ ጊዜ ደግሞ በዚህ ደግሜ እሰራላችኋለሁ። አይዟችሁ በርቱ እህቶቼ፣ ጠንክሩ፣ ተስፋ እንዳትቆርጡ። እንደምታዩት ስደት በጣም ብዙ ሙሲባ ነው። በጣም ብዙ የሚገጥሟችሁ ነገራቶች አሉ ስደት ዓለም ላይ ማለት ነው። ክፉ ሰዎች ይሆናሉ። እኛም ደግሞ በቻልነው መጠን እኔ ማን ነኝ? እኔስ ለነሱ እንዴት ነኝ? የኔ ጸባይስ ምን አይነት ነው? እኔ ቀልጣፋ ነኝ? ለተሰጠኝ ስራ የተሰጠኝን ስራ ኃላፊነቴን በሰዓቱ እየተወጣሁ ነው ወይ የሚለውንም ለራሳችንን መጠየቅ አለብን ማለት ነው። ሁልጊዜ ሰዎችን ክፋት ብቻ አይደለም ማየት ያለብን። እኛስ፣ እኔስ የሚለውን ነገር እኔስ ምን አጉይዬባቸዋለሁ? ምን ሳጎልባቸው ነው እነሱ እንደዚህ የሚሆኑብኝ ብላችሁ ራሳችሁን መጠየቃችሁን እንዳትረሱ ማለት ነው። ሐቂቃ አንዲት እህቴ በጣም ነው የደነገጥኩትኝና ራሴን ላጠፋ ነው የሚሉ እህቶች በጣም ብዙ ናቸው። አንዲት እህቴ ግን ማሻላ፣ በዚህ አጋጣሚ እህቴ ታዩ ይሆናል፣ ጎበዝ፣ ራስሽን ከማጥፋት ሀሳብ ቀይረሽ በዚህ ደረጃ ስላየውሽ በጣም ደስ ብሎኛል። ወላሂ ነው የምላችሁ፣ የማያልፍ መከራ የለም። ያልፋል እኮ። ለሚያልፍ ነገር ግን ራሳችሁን እንዳታጠፉ። ራስ ማጥፋት ቀላል ነገር እንዳይመስላችሁ። ነገ እኮ ብዙ ነገር የሚጠብቃችሁ ወጣት ናችሁ። በጣም ብዙ ነገር ይጠብቃችኋል። ከመከራ በኋላ እኮ እፎይታ አለ። ከችግር በኋላ እኮ ድሎት አለ። ለምን ብላችሁ ግን ድሎቱን የምታገኙት ተፈትናችሁ ነው። ተፈትናችሁ ፈተናችሁን ስጨርሱ ያንን ድሎት ታገኙታላችሁ። ሳትፈተኑ ግን ያንን ድሎት አታገኙትም። ተማሪ ተፈትኖ ነው ውጤት የሚያገኘው አይደለም? ተማሪ ተፈትኖ ውጤት እንደሚያገኘው ሁሉ እናንተም ሳትፈተኑ ውጤት አታገኙም። ተፈትናችሁ ስጨርሱ ነው ውጤትን የምታገኙት። ስለዚህ ይሄ የኛ ህይወት በስደት ላይ የምንፈተነው፣ በስደት ላይ የሚያጋጥሙን መጥፎም ምንም ነገሮች እነዚህ ምንድን ናቸው? እነዚህ የኛ ፈተናዎች ናቸው። የኛ ፈተና ነው። የምንፈልገው ነገር አለ። ለምንፈልገው ነገር እየተፈተንን ነው። ያንን ፈተና ትንጨርስ ነው ውጤቱን የምናገኘው። እየሰራን እየተገለመጥን በጣም ብዙ ነገር እየሆን ቤተሰብ እየናፈቀን፣ አገር እየናፈቀን፣ ወገን እየናፈቀን በጣም ብዙ ነገር እየሆነን ምን እናደርጋለን? ያንን ገንዘብ በወር የምናገኛትን ገንዘብ እናገኛለን። ስናገኝ ግን ለምንድን ነው? ወይ ቤተሰቦቻችሁ ተቸግረዋል፣ ለቤተሰቦቻችሁ ነው። ወይ ያኔ ብዙ ችግር አለበት፣ ወይ የልጆቻችሁ ችግር ነው የምቀርፉበት። በጣም ብዙ ነገር አለ እና ስለዚህ የምንፈተነው ፈተናችን ለነገ ነው። ዛሬ ስለተፈተንን በቃ እኛ አላህ ጨክኖብን አይደለም የሚፈተነን፣ ስለሚወደን ነው።
ሰው ልጅ እኮ በገንዘብም ይፈተናል። ደግሞ በገንዘብ ሰው ይፈተናል እንዴ ምናምን ልትሉ ትችላላችሁ። እንዴ ኑሯቸው እኮ ለሚስኪን የማይሰጡ ሰዎች አሉ። እንደውም እኮ ከነሱ ማግኘት ይልቅ እውነቴን ነው የምላችሁ ከነሱ መኖር ይልቅ የእኛ ድህነትን ልናመሰግነ ይገባል። ምክንያቱም ገንዘብ ኑሮን ገንዘብ ተሰጥቶን ገንዘብ ኑሮን ሰው የምናሰቃይበት ከሆነ ሰራተኛ አዛ የምናደርግበት ከሆነ ባይሰጠን አይሻልም? ይሻላል እኮ ድህነት እኮ መልካም ነው፣ ይሻለናል እኮ። ስለዚህ እንደዚህ ማድረግ አለባችሁ። አመስግኑ፣ ዱዓ አድርጉ። በየምታምኑበት እምነታችሁ በእምነታችሁ ጠንካራ ሁኑ። በእምነቱ ጠንካራ የሆነ ሰው ደግሞ አላህ በእያንዳንዱ ነገር ይጠብቀዋል። አሁንም እኮ ይጠብቀናል። ጠንካራም ሳንሆን ደካማም ሆነን እኮ እየጠበቀን ነው ያለው። ግን እናንተም ደግሞ የበለጠ ጠንካራ ሁኑ። በእምነታችሁ ላይ በርቱ። ተስፋ አትቁረጡ። ተስፋ አትቁረጡ። ላተቅነጡ ምን ረሕመቲላህ በአላህ እዝነት ተስፋ አትቁረጡ እና በአላህ እዝነት ተስፋ አትቁረጡ። ወላሂ ነው የምላችሁ። ታጋሾች ትልቅ ሚንዳ ነው ያላችሁ። ታገሱ ውዶቼ፣ ሰብር አድርጉ። የሰብር ደረጃው ሰፊ ነው። ሰብራችሁ ታግሳችሁ የምታገኙን ነገር በጣም እጅግ በጣም መልካም ነገር ነው። ለእኔ ይገባኛል ነው የምትሉት። እውነቴን ነው የምላችሁ እና ሳንፈተን ውጤት የለም። ለምንፈልገው ነገር ብዙ መታገስ አለብን፣ ብዙ መፈተን አለብን። ስለዚህ መፈተናችሁን አትጥሩት። አይዟችሁ፣ የመጣችሁበትን ነገር ሁሉ አላህ ያሳካላችሁ። በርቱ። ደግሞ በጣም ጀግና ናችሁ። ነገ ቤተሰቦቻችሁን አኩሩ። ወገኖቻችሁን፣ እናቶቻችሁን አስደስቱ። ለእናቶች የእናቶቻችሁን ዱዓ ፈልጉ። እውነቴን ነው የምላችሁ። የእናት ዱዓ በጣም ወሳኝ ነገር ነው። መንገዶቻችሁ ሁሉ ቀኝ እንዲሆኑላችሁ የቤተሰቦቻችሁን ዱዓ ፈልጉ። የቤተሰቦቻችሁን ዱዓ የምትፈልጉት ደግሞ የእነሱን ቃል በማክበር እነሱን በመከባከብ የእነሱን ሀቅ በመጠበቅ ነው። ከእነሱ ጋር በመልካም በመኗኗር ነው። ካልሆነ ግን አይገኝም። ይሁላ ነገር እውነቴን ነው የምላችሁ አይገኝም እላችኋለሁ። ውዶቼ ማሮቼ፣ ላይክ እና ሼር ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ላይክ እና ሼር ማድረጋችሁ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።